ምን ነው ታላ መረሽ ነው የምታለቅሽው? እኔ የማላውቀው ችግር አለ እንዴ? የማላውቀው ነገር አለ እንዴ? አዎ አንተ እኔን በጭራሽ አታውቅኝም። ምንም እንዳይጎልብኝ አድርገህ ሁሉን አሟልተህ ነበር የተንከባከብከኝ። ምንድነው እያልሻለሽ ወታላ? ምንም እየገባሽኝ አይደለም። አዎ ምንም ሊገባ አይችልም፣ ምክንያቱም ስለማታውቀኝ። ላንተ አደራ ነኝ። እኔ ግን አደራዬን መጠበቅ አልቻልኩም። ይባስ ብሎ ችግርና መከራ ሆንኩብህ። ግን በምንም መልኩ አንተን ማስከፋት አስብ ለቅም ምን ላድርግ? እንዲሁ አንቺው እንዲሁ ምኑን ከምን ነው እያገናኘሽ ያለሽው? ምኑ ሀምን ነው የምታገናኘው? የሆንሽውን ነገር በግልጽ አትናገሪም እንዴ? ወንድም አለ በላቸውን የገደልኩት እኔ ነኝ። እንዲሁ አንቺው ምንድነው እያልሻለሽው? ምንድነው እንዲህ የማይመስል ነገር የምትናገሪው? ይሄ ራስሽ እንዲው በትክክል ይሰራል? እውነቴን ነው። ምንም ቀልድ ወይም ሌላ ነገር አይደለም። የሰማው ሁሉ እውነት ነው። ምንድነው የምትይው? በይ የእውነትሽን ነው እየነገርሽኝ ያለሽው? አንቺ የኔ እህት ነሽ ይሄን ነገር እየነገርሽኝ ያለሽው? ቆይ እንዴት እንዲህ አይነት ነገር ታረጊያለሽ አንቺ? እናንተ ያሰራችሁት ቤት ተከትያችሁ መጥቼ ነበር። አልኝማ አትማተረባ። የኔን እህት መንካት ምን ማለት እንደሆነ አሁን አሳይሃለሁ። በልማ በራ ይኸው ቀበቶውን ፍታና እዚህ ጥፍንግ አድርገህ ሰርልኝ። ይሁን አሰራባቱም ይበላት። አሁን ታይሃ አሰራው እንሄዳለን። እንዲች ብላ አንዲት ምግብ እንዲያታመጣለን ኃይለኩን ያገኛል። አታውቀኝም እናንተ። አሁን ታይህ ማን አባቱም አያየው። የፈለግነውን ቀን ያህል ማስቀመጥ እንችላለን። ደግሞ ለአንድ ሳምንት ምንም አይነት ምግብ እንዲያታመጣለን ታይሁ ልኩን ያገኝ። አሁን በል ናኒ እናንተ እንሂድ። ዲግ እና መውጣታችሁን ጠብቄ አንቄ በቀሌን ተበቀልኩት። በሰዓቱ ደስታን የማገኝ መስሎኝ ነበር፣ ግን የተረፈኝ ጸጸት ብቻ ነው። ነገሩን ለረጅም ጊዜ መርሳት አልቻልኩም ነበር። እውነትም አላቅሽም ማለት ነው። ምን ነው አደራዬን በማሆን ነገር ቀየርሽው?
እንዴት እንዲህ ታደርጊያለሽ? አንቺ እኔን እያየሽኝ በእኔ ላይ እንዲህ ታደርጊያለሽ? እኔ ሰው ገድያለሁ እጄ ላይ ደም አለ ብዬ ስንት ነገር ስሰቃይ ያንን ሁሉ ነገር ሳረግ አንቺ ግን ተጎን ሆነሽ ወንድም አለም እያልሽ ዝም ብለሽ አየሽኝ። እንዴት አስቻለሽ? ወይ ኧረ እንዲያው ምን ሆነሽ? እንዲያው ብትበሳጭብኝም እውነት አለኝ። ለዛ ነው እኔ መቀጣት ያለብኝ። አንተ ባላደረግከው ነገር መቀጣት የለብህም። ምንም ነገር አታስብ፣ ሁሉንም እኔ እወጣዋለሁ። አንተ ግን እባክህ ይቅር በለኝ። አሁን ምን እያረግሽ ነው? እኔ እግር ስራ አትውየቂ። በይተነሽ ምንም ቢሆን እኮ እንደ ራሴ እንደ እኔ የምሳሳላት አንዲት እናቴ አባቴ የሰጡኝ አደራዬ እኮ ነሽ። እባክህ ወንድም አለም ቅጣቴን እኔ ራሴ ነኝ መቀበል ያለብኝ። ይኸውልሽ እህት አለም፣ አሁን በደንብ ልብ ብለሽ ስሚኝ። ነገሩ ቢታወቅብንና አንቺ መሆንሽ የገደልሽው ቢታወቅ ወደማይሆን ነገር እንዲያመራ አልፈልግም። ሁሉም ነገር እኔ እንዲያረኩት ነው ሰው ሁሉ ማወቅ ያለበት። እሺ የኔ እህት አበራሽ፣ በቃ ከዚህ በኋላ በዚህ ነገር መነጋገር አልፈልግም። ግልጽ ነው አይደለ? ምን ነው አፍሽ ተለጎመ? ችግር አለ እንዴ አበራሽ? ግን ምን አይነት ሰው ነሽ? ታውቂያለሽ፣ በጣም ክፉና ምስጥ ሴት ነሽ። እውነትሽን ነው። የኔ ክፋትና ምስጥነት ካንቺ ጋር ሲወዳደር ምንም ማለት አይደለም። ልብ ብለሽ ስሚ። አንድ ነገር አደርጋለሁ ብለሽ የምታስቢ ከሆነ ችግሮችን ራስሽ ላይ እየጠመጠብሽ እንደሆነ አዋቂ። ሌላው ደግሞ አቤል የምትይውን ነገር አቁም። ወደሹ ሳይሆን ችግርሽን መወጫ እንደሆነ አውቃለሁ። አዎ ገብቶኛል። ምን እየተካሄደ ነው? ምንም ጋሼ፣ አይኔ ውስጥ የሆነ ነገር ገባብኝ ብላ እኮ እሱን ላይላት ነበረ። አለ እንዴ? አመሰግናለሁ። አሁን የለም። አበራሽ ወንደሰንን ፈልጌው ነበር ግን ላገኘው አልቻልኩም። ሸፍቶ ይሆናል። ምን ማለት ነው? ያው እየወቃ ይሆናል። ግን ለምን ፈልገው ነው? መንገድ ላይ ቤቴ ውስጥ ስለተቀበረው ሰው ሲያወሩ ሰምቼ ነበር። እኔ እንደሆንኩ ቤቱ ባለቤት የሚያውቁ አይመስለኝም። ፖሊሶች ለምርመራ እንደመጡም ሰምቻለሁ። እኔን ግራ እየገባኝ ስለሆነ ወንደሰን የሚያውቀው ነገር ካለ እንዲነግረኝ ፈልጌ ነው የጠየቁት። ምን እያልክ ነው ጋሼ? የምታወራው ነገር እኮ ዘግናኝና አስፈሪ ነገር ነው። ለዚያ ይሆናል ቤቱ የሆነ የሚከብድ መንፈስ አለው። ከገባው ቀን ጀምሮ ምንም ደስ የሚል ስሜት ይሰማኝ አልነበረም። ምንድነው የምታወሪው? እንዴ ምን ተፈጠረና ነው እንደዚህ ያለ ነገር ትነጋገሪው? እኔ ካንቺ አንድ የማልወድልሽ ነገር ነገሮችን ሳታጣሪ የምትናገሪያቸው ነገሮች ናቸው። ነገሮችን ሳታረጋግጭና ሳታጣሪ ምንም ነገር አትበይ። ተግባባ? ግን እኮ ምን ግን የሚባል ነገር የለም ጋሼ። ወንድሜን ፈልገው ከሆነ ልሂድና ልጥራው። አይ ችግር የለውም። ጉዳዩ እሱን ብቻ ሳይሆን አንቺንም ይመለከታል። እባክሽ ይሄ ነገር እኔም ላይ ነው ብዙ ነገር ይዞብኝ የሚመጣው። የምታውቂው ነገር ካለ እባክሽ ንገሪኝ፣ ቀድሜ ለመጠንቀቅ። ጋሼ እኔ ምንም የማውቀው ነገር የለም እና ደግሞ ወንድሜ ምንም አልደበቀውት። እሺ ይሁን፣ ግን ልብ ብለሽ ስሚኝ። አንድ ነገር ካለ ከፖሊሶቹ ህግና ቅጣት የኔ ህግ ይበልጣል። ይሄንን ሁልጊዜ ልብ ብለሽ እንድትሰሚኝ እፈልጋለሁ። ተግባባን? አረ ጋሼ ምን እያሉ ነው? በእርስዎና በእኛ መሀል እንደዚህ አይነት ነገር እንዲፈጠር አልፈልግም። እርስዎ እኮ ለእኛ እንደ አባታችን ኖት። ጥሩ፣ እንደዛ ከሆነ እንደው ከተወለድንበት ስፍራ ልንለቅ ነው እንደዛ? እንዴት ነው እዛ ማናውቅ ቀያ ልንኖር ያሰበው? አላቅም።
ከዚህ ውጭ ሌላ ምንም ምርጫ ያለን አይመስለኝም። መቼም ቢሆን እድሜ ልክህን እስር ቤት መበስበስ አትፈልግም አይደል? ጭራሽ እኮ ወደ እነሱ ነው የተጠጋ ነው ወንደሰን። ከዚህ የበለጠ ምን አለ? እንደው ማንም በሌለበት አይዟችሁ የሚለን ዘመድ በሌለበት ቦታ እንድንኖር ነው የፈለግኩ። ንገረኝ እንጂ ወንደሰን። አበራ ምንም ነገር የመወሰን ያንተ መብት ነው። አስከሬኑ ተገኝቶ እዚህ እኖራለሁ በፈቃደኝነት እጄን እሰጣለሁ ካልክ ያው እንግዲህ ጨርቅ። እኔ ግን ወስኛለሁ። አሁን ሁሉም ነገር አብቅቶለታል። ያ ሳሚም ቢሆን ወንድሙን እንደገደልነው ስለነገር ነው ከዚህ በኋላ እጁን አጣጥፎ አይቀመጥም። በጭራሽ ዝም ይላል ብላ እንዲያገር። እሱስ ልክ ነህ። ሌላ ምንም ምርጫ የለንም። እንደው ግን አስበዋል ወንድም አለም አበራሽ ምን ልትሆን ነው? እንዴው ላደራም አልበቃሁኝ። አንዲት እህቴን እንኳን መጠበቅ አልቻልኩም። የእናትና የአባት አደራ በጣም ከባድ ነው። መቼም ሰላም አይሰጠኝም። አደራ ነኝ ነው የበላሁት። የእናቴን የአባቴን አደራ አንዲት እህቴን። ወይኔ ወንድወሰን፣ ነገሮቹን አስተካክለን ቶሎ መመለስ አለብን። ላበራስ ስንል ነግሬሃለሁ። ስማኛ በራ፣ የእስካሁኑ ጀርባ የወጋኸኝ እንደ ባድ የሆንክብኝ ይበቃኛል። ከዚህ በኋላ ግን አንተ ለእኔ እኔ ለአንተ ነው መሆን ያለብን። እባክህ አበራ፣ እኔ ያላንተ ማንም የለኝም። ወንድም አለም ቃሌ ቃል ነው። እንዴ አንቺ ስምሽን ማላቀሽ ጓደኛዬ ነይ፣ ምግብ ከኔ ጋር አብረን እንብላው። መቼም አንቺም ያንን እንብላ ባህላችን ነው የሚለውን ባህላችንን ከረሱት ውስጥ አንዱ አይደለሽማ። እንብላ እኮ የድሮ ባህላችን ነበር። ነይ ነይ አብረሽኝ ብይ። እሺ ግን አታስቢ፣ እኔ አልጎዳሽም እኮ ነይ። ምንድነው ብቻሽን የምትሽቀዳደሚው? ሌላ ሰው እኮ የለም። እኔና አንቺ ብቻ እኮ ነን። ቆይ አንቺ ግን ምግብ ከበላሽ በጣም ቆይተሻል። ተሳሳትኩ? ልክ ነሽ። ምግብም ሰው ምርቦኛል። የኔ የምላቸው ጓደኞቼ ሁሉ አርቀውኛል፣ ገለልተኛ አድርገውኛል። ቆይ እኔ ክፉ ነኝ እንዴ? አይ እሱን እኔ ምንም አላውቅም። ክፉ ትሆኚ ጥሩ ትሆኚ አላውቅም። ግን ደግሞ እኛ ራሳችንን ጥሩ መጥፎ ማድረግ የምንችለው። ልክ ነሽ። አንቺ ጎዳና ከወጣሽ ሰው የሚባል ፍጡር ርቀሽ የራስሽ ዓለም ላይ መኖር ከጀመርሽ ስንት ጊዜያትን አስቆጠርሽ? ያስጠላል ወይስ ጥሩ ነው? ንገሪኝ። እኔ ሰው ከሚባል ፍጡር ጋር እየኖርኩ ሰው ነው የራቀኝ። ንገሪኝ እስቲ ምን ላድርግ? አየሽ፣ አንቺ ሰው ነሽ ማለት ነው። አንድ ሰው እኔ ሰው ነኝ ማለት ከጀመረ ከራሱ አልፎ ስለሌላ ሰው ማወቅ ይችላል ማለት ነው። አመሰግናለሁ ለምግቡ። ግን የኔ ስም ማን ነው? ያንቺን አላውቅም። የኔ ግን ቃል ነው። አየሽ፣ አንቺ ከሰው አልፈሽ ራስሽን ታውቂያለሽ። እኔ ግን ራሴን አላውቅም። ሰው የተባለ ፍጡር እኔ ላይ ተጫውቶብኛል። ከዛም እዚህ ምንም የማላውቀው ጭራሽ ያላየሁት ዓለም ውስጥ ከቶኛል። ቆይ ግን ከዚህ የባሰ ጭካኔ መጥፎ ህይወት አለ? እስኪ ካለ ንገሪኝ። ስለኔ ማንም ሰው ግድ የለውም፣ ማንም ሰው። ግን ያችን ነፍስ መቼም ቢሆን አልረሳት። እህቴን ነጥቀውኛል። መወለድ ቋንቋ ነው አይደለም እንዴ? ልክ ብለሻል። ባሎንስ ምን ልታመጭ ነው? አዎ እኔ አልተሳሳትኩም፣ ልክ ነኝ። አዎ እኔ በጣም ልክ ነኝ። እሺ ግን ይቅርታ ጮኩብሽ አይደል? ግን እኮ እኔም ሆድ ብሶኝ ነው። ግን አንቺ ሆድ ብሶሽ ያውቃል? ሆድ ብሶሽ ያውቃል? ንገረኝ እስኪ። በጣም ነው የሚወቅሰኝ። ያኔ ሆድ ይብሰኛል። ግን ለማና ቤት ይባላል።
ሁሉም ለራሱ እንጂ ለሰው ማሰብ እኮ ትቷል። አሁን ዝም ብለሽ ምግብሽን ቢ እሺ አይደል? ቆይ ግን ለምንድን ነው እንደዚህ ክፉ ሰዎች ሆን ነው አይደል? ቃል ስምሽን ቃል ነው ያልሽኛ እኮ ንገሪኛ፣ ንገሪኝ ለምንድን ነው እንደዚህ ክፉዎች ሆን ነው? ይቅርታ እኔ እኮ ሆን ብዬ አይደለም። ምን ሆኜ ነው? ይቅርታ እሺ ቢ አሁን እንዴ ብለን ነው እዚህ ቦታ ለቀን የምንሄደው? እንዴው ቀየሶ ሰምቶ ችግር እንዳይፈጥሩብን ፈርቻለሁ። አይ እንደሱ እንኳን የሚሆን አይመስለኝም። መፍራት ያለብን ያንን ሳሚን ነው። ሳስበው እጁ በጣም ረጅም ይመስለኛል። ምን የነገርከው እውነቱ? እሱን እንኳን አትጠይቀኝ። እኔ እጄን ልስጣቸው፣ ሁሉም ነገር ያውቃል። አንተ መባከንህን ተው። አይ እሱን ስተው ምንም ነገር አትበለኝ። አንተም እኮ ቢሆን ቤተሰብ መስርተህ መኖር እንዳለብህ አውቃለሁ። እንዴት ነው እንዲህ አይነት የጭፍን አመለካከት እንዲያደርግ የምትጠይቀኝ? መጀመሪያ እኔም ፍላጎት ከተስማማ ደስ ብሎኝ ነው የማደርገው። እሱስ ልክ ምንድን ነው የምትፈልገው? በል መቼም የምትፈልገው ነገር ራስህን ለህግ አሳልፈህ እንድትሰጥ ከሚያደርግህ ነገር በላይ መሆን አለበት። እሱስ ልክ ብለሃል። እንደው አበራሽን እንድትርልኝ እፈልጋለሁ። ከዛም እኔም እጄን እሰጣለሁ። ምን እያልክ ነው አበራ? እንዴት እንዲህ አይነት ነገር ያደርጋል ብለህ ታስባለህ? እሺ ይሁን፣ እህቴን አጋባሁ ልበል። አንተ ተዛ እጅህን ሰጥተህ እስር ቤት ትገባለህ። እሷ ብቻዋን ትኖራለች። አንተ ታስረህ ህይወት፣ ትዳር፣ ባህር አያምራትም መሰለህ እንዴ? እንዴት ነው በእህቴ ነፍስ ላይ እንዲህ የምጫወተው እኔ? እንደው ላጣ ስላልፈለኩ ነው። ለዛ ነው። እንደሱ ተሆነ የምነግርህን ነገር ልብ ብለህ አድምጠኝ። ነገሮች እስኪረጋጉ እኔ እናንተ ተይ ወደ ከተማ እንሄዳለን። ከዚያ በኋላ ወይ አንተ ወይ እኔ አልያም ሁለታችን እንመጣና አበራሽን እንወስዳታለን። ከዚያ በኋላ ነገሮች ከተስተካከሉ ወይ አንተም አበራሽን ታገባለህ፣ የሚሆነውን አብረን እናያለን። እንዲህ አልኩኝ ለወገኑ ወንድም ማለት እንደው ጋሽ ነገሮቹን ከደረሱበት አበራሽን የሚለቋት አይመስለኝም። አይ አንተ አታስብ፣ እሷ ራሷን መጠበቅ ትችላለች። እኔ ኖርኩም አልኖርኩም ሴት ልጅ ማወቅ በጣም ከባድ። ምን አልከኝ? እዚሁ ነው፣ አታስብ አንተ። ሰው ወዶ አይደለም የሚሰደደው። አሁን ነው የገባኝ። አሁን ነው ይበልጥ ሰው እንደሚያስፈልገኝ የገባኝ። እንዴት ነህ? ምንም አትችልም እንዴ? ምላስ ብቻ ዝም ብለህ ትተኸኝ ትተኛለህ? እንቅልፋ። ቆይ ምን ለማድረግ እየሞከርሽ ነው? የት ነው ያለሁት? አንቺስ ማን ነሽ? አሁንም ትንቀዠቀዣለህ እንዴ? ገና እኮ ጨዋታ አልተጀመረም። ለነገሩ ቀልዱን የጀመርከው አንተ ነህ። አሁን ቀጥተኛ መልስን ነው የምፈልገው። ስሚ አንቺ ሴት፣ ማንነቴን ያወቅሽ አይመስለኝም። በሰላም ብትርቂ ነው የሚሻልሽ።